ጠዋት ስትነሱ ከቲክቶክ ኢንስታግራም፣ ከኢንስታግራም ፌስቡክ፣ ከፌስቡክ ቴሌግራም እያላችሁ ከሆነ የምትነሱት ገና ጠዋት እንደተነሳችሁ ስልካችሁን እየሳማችሁ ከሆነ የምትነሱት ህይወታችሁን እየገደላችሁት እንደሆነ መረዳት አለባችሁ። ምክንያቱም እኔና እናንተ ትልቁ አቅማችን ትኩረታችን ነው፣ አቴንሽናችን ነው። ትኩረታችሁና አቴንሽናችሁ ደግሞ በስልካችሁ 24 ሰዓት እየተወሰደ ከሆነ 24 ሰዓት ሀሳባችሁ ትኩረታችሁ ስልካችሁ ላይ ከሆነ ጊዜ ባገኛችሁ ቁጥር ወደ ስልካችሁ የምትሮጡ ከሆነ እየተበላችሁ እንደሆነ ማወቅ አለባችሁ። ትልቅ ሀብት ኖሯችሁ ፈጣሪ ሰጥቷችሁ ግን ያን ሀብታችሁን ሳታውቁት የሆነ ነገር እየወሰደባችሁ እንደሆነ አውቁት እና ሀብታም ናችሁ ግን ደግሞ እንደ ድሃ ነው እየኖራችሁ ያላችሁት። ለምን? የተሰጣችሁን ትኩረት የት ኢንቨስት ማድረግ እንዳለባችሁ ስለማታውቁ። ሚሊዮኖች ኖሯችሁ ነገር ግን ዝም ብላችሁ ማይጠቅማችሁና ማይረባ ነገር ላይ ኢንቨስት እያደረጋችሁ ወይም እየገዛችሁ ብራችሁን እንደመጨረስ ብላችሁ አስቡ። ስለዚህ ትኩረታችሁን መሰብሰብ አለባችሁ። ሀሳባችሁን ትኩረታችሁን ከስልካችሁ ላይ ወስዳችሁ ለራሳችሁ ማድረግ አለባችሁ። ይህን ደግሞ መቀየር የምትችሉበት አንድ ነገር ምን ማድረግ ትችላላችሁ? 1 ሰዓት ወስዳችሁ ቁጭ በሉ፣ ምንም ሳታረጉ፣ ስክሪን የሚባል ነገር በሌለበት ማለት ነው። ቁጭ ብላችሁ ከግድግዳ ጋር መፋጠጥ ካለባችሁ ተፋጠጡ። ድብርት ከሆነ የሚሰማችሁ እስቲ ይደብራችሁ። ምክንያቱም ስልካችሁ ላይ ዋላችሁ ማለት አይደብራችሁ ማለት አይደለም፣ በጣም እየሸፈናችሁት ነው። ግን ደግሞ ብቸኛ ያን ነገር መቀየር የምትችሉት መጋፈጥ ስትችሉና መቀመጥ ስትችሉ ነው። ስለዚህ ስልካችሁን አስቀምጣችሁ ከራሳችሁ ጋር ሁኑ እና ህልሞቻችሁን መገንባት ጀምሩ። እና ራሳችሁን ማሳደግ የምፈልጉ ከሆነ አሁን ካላችሁበት ሌቭል አፕ ማድረግ የምፈልጉ ሰዎች አንድ ለአንድ ኮቺንግ ይሰጣሉ። ፍላጎት ያላችሁና ራሳችሁ ላይ ኢንቨስት ለማድረግ ሬዲ ናችሁ ሰዎች ኮሜንት ላይ ኮቺንግ ብላችሁ ጻፉልኝ ወይም በውስጥ መስመር ጻፉልኝ። ክራይቴሪያውን ልክላችኋለሁ። ህይወታችሁ መቀየር የሚጀምረው እናንተ መቀየር ሲጀምሩ ነው።